እንደምን ቆይታችኋል ውድ የዩቲዩብ ቻናል ቤተሰቦች፣ መላኩ ማቴዎስ ነኝ። በዚህ ቪዲዮ ኮቦ ኮሌክት የሞባይል አፕሊኬሽን ላይ ጠቃሚ የሆኑ ሴቲንጎችን አሳያችኋለሁ። ከዚህ በፊት ኮቦ ቱል ቦክስ በተመለከተ ሰራሁትን ቪዲዮ በብዙ ሺህ የሚቆጠሩ ሰዎች አይተው ስለተጠቀሙበት ደስተኛ ነኝ። እጅግ አድርጌ አመሰግናለሁ። በዚህኛው ቪዲዮ ደግሞ ሞባይል አፕሊኬሽኑ ላይ ማስተካከል የምትችሏቸውን ጠቃሚ የሆኑ ሴቲንጎችን አሳያችኋለሁ። ከዛ በፊት ግን ኮቦ ኮሌክት አፕሊኬሽኖቻችሁን አፕዴት ማድረግ ይጠበቅባችኋል። በየጊዜው አዳዲስ ሴቲንጎችን ሊያስገቡ ስለሚችሉ የያዛችሁት ኮቦ ኮሌክት አፕሊኬሽን ሌተስት ቨርዥን መሆኑን ማረጋገጥ ይኖርባችኋል። ይህን ለማድረግ ሲምፕሊ ወደ ስልካችሁ ፕሌይ ስቶር ላይ በመግባት ኮቦ ኮሌክት ብላችሁ ሰርች ማድረግ ትችላላችሁ። አፕዴት ካለው እዚህ ጋር በሚታዩት መልኩ ሊያመጣላችሁ ይችላል ማለት ነው። አፕዴት ታደርጋላችሁ። አፕዴት እንደጨረሰ ኦፕን ማድረግ ትችላላችሁ። ኦልሬዲ አፕዴትድ ቨርዥን ይዛችሁ ከሆነ ያላችሁት ቀጥታ ወደ ኮቦ ኮሌክት አፕሊኬሽናችሁ በመግባት ያሉትን ሴቲንጎች አብረን እናያለን ማለት ነው። እዚህ ጋር በሚታዩት መልኩ ይመጣላችኋል። ዲሞ ፕሮጀክት ላይ ነው ያለው የኔ ዲፎልቱን ስላልቀየርኩኝ ነው። ፕሮፋይል ፒክቸሩም እዚህ ጋር እንደምታዩት ዲ ነው የምለው። እሱንም እንዴት መቀየር እንደምንችል እናያለን። ከለሩንም ጭምር ዲ የተከበበበትን ከለር ማየት ይችላላችሁ ማለት ነው። እሱንም በኋላ እየቀየርን እናያለን። ለምሳሌ እዚህ ጋር ፕሮፋይል ፒክቸሩ ነገር ላይ ክሊክ ታደርጋላችሁ። ከዛ ሴቲንግስ የሚለው ላይ ክሊክ ማድረግ ትችላላችሁ። then ሰርቨር የሚለውን ከዚህ በፊትም ስላሳየዋችሁ ብዙም አስፈላጊ አይሆንም። ሰርቨር ማለት ኮቦ ቱል ቦክስ ሰርቨሩን ከሞባይል አፕሊኬሽኑ ጋር ኮኔክት የምናደርግበት ስለሆነ እሱ ዲፎልት ነው። ምንም ማለት አንድ ያስገብተን የሚቀመጥ ስለሆነ ብዙም አስፈላጊ አይደለም። ፕሮጀክት ዲስፕሌይ የሚለው ላይ ገብታችሁ ደግሞ ፕሮጀክት ኔሙን ፕሮጀክት አይከኑን ምናምን መቀየር ትችላላችሁ። ለምሳሌ ዲሞ ፕሮጀክት አልቀየርኩም ያልኳችሁ ቅድም ይሄ ነው። ፕሮጀክት ኔም ላይ ገብታችሁ ለምሳሌ ይሄኛውን ዝም ብዬ ዳታ ኮሌክሽን ማለት እችላለሁ። ኦኬ ዘን ፕሮጀክት አይከኑን ወደ ኤም ልቀይረው። ዘን ፕሮጀክት ከለሩን ወደዚህኛው መቀየር እችላለሁ ሲምፕሊ ወይ ወደዚህ። ኦኬ ለምሳሌ ወደ ኋላ ተመልሰን ካየን በዚህ መልኩ ይቀየራል ማለት ነው። ዳታ ኮሌክሽን ኤም ከዛ ከለሩም ተቀይሮ ታገኛላችሁ ማለት ነው። ስራችንን ብዙም አፌክት የሚያደርግ ነገር አይደለም። ኦፍ ኮርስ ወደ ሴቲንጉ እንመለስና ሴቲንግ ከዛ ዩዘር ኢንተርፌስ የሚለው ላይ ክሊክ እናደርጋለን። እዚህ የምናገኘው ላንጉዌጅ እናገኛለን። ቴክስት ፎንት ሳይዝ እናገኛለን። ናቪጌሽን እናገኛለን። ላንጉዌጅ የሚለው የኮቦ ኮሌክት አፕሊኬሽኑ ላንጉዌጅ ነው። የአፕሊኬሽኑ ሴቲንጎች ምናምን እነዚህ የሚወጡበት ላንጉዌጅ ነው ማለት ነው እንጂ የፎርም ላንጉዌጅ ነው ማለት አይደለም። የፎርም ላንጉዌጅማ እዛ ኮቦ ቱል ቦክስ ሰርቨሩ ላይ ኦር ደግሞ ኢንኬቶ ላይ ዴቨሎፕ በምታደርጉበት ጊዜ የምትጠቀሙት ቋንቋ ነው የሚወስነው እንጂ የዲቫይስ ቋንቋ አይደለም። እዚህ ጋር ያለው ግን ኮቦ ኮሌክቱ አፕሊኬሽኑ የሚጠቀመው ቋንቋ ምን ይሆን የሚለውን የምንወስንበት ነው። ለምሳሌ እዚህ ጋር ዩዝ ዲቫይስ ላንጉዌጅ ይላል። ስልኬ ኦልሬዲ የሚጠቀመው ቋንቋ አለ። እሱ ባይ ዲፎልት እንግሊዝኛ ነው የኔ። እሱን ነው እየተጠቀመ ያለው ማለት ነው። ነገር ግን ለምሳሌ እዚህ ጋር ገብታችሁ ሌላ ቋንቋ መምረጥ ትችላላችሁ። በጣም ብዙ ቋንቋዎች አሉ። ኢቭን አማሪክ አለ ከታች አማሪክ ታገኛላችሁ። ትግርኛ አለ። አማሪክ ላይ ካደረጋችሁ ለምሳሌ እዚህ ላንጉዌጅ ብሎ የሚታየው ቋንቋ ብሎ ይታያል ማለት ነው። ሌላው ቴክስት ፎንት ሳይዝ ነው። ቴክስት ፎንት ሳይዝ ሚዲየም ላይ ነው ያለው። ላርጅ፣ ኤክስትራ ላርጅ፣ ስሞል እንደሚመቻችሁ መምረጥ ትችላላችሁ ማለት ነው። ናቪጌሽን የሚለው ላይ ክሊክ አድርጋችሁ ደግሞ ያሉትን አማራጮች ማየት ትችላላችሁ። ዩዝ ሆሪዞንታል ስዋይፕስ የሚላል እዚህ ጋር። ይህ ማለት ነው ፎርም በምትሞሉበት ጊዜ ኦር ዳታ ኮሌክት በሚታደርጉበት ጊዜ ወደፊትና ወደኋላ ስዋይፕ እያደረጋችሁ ስልካችሁን እየጠረጋችሁ መቀጠል እንድትችሉ የሚያደርጋችሁ ነው። ዩዝ ፎርዋርድ ባክዋርድ በተንስ የሚለው ላይ ደግሞ ክሊክ ካደረጋችሁ ይሄ ኔክስት ባክ ምናምን የሚሉትን እንትኖች ብቻ እየተጠቀማችሁ ኦር ፎርዋርድ ባክዋርድ ብቻ እየተጠቀማችሁ እንድትሄዱ ስዋይፕ ካደረጋችሁ እንዳይሰራ የምታደርጉበት መንገድ ነው። ይሄ ኢምፖርታንት የሚሆንበት ኬዝ ሊኖር ይችላል። ለምሳሌ ፎርም በሚታዘጋጁበት ጊዜ ያዘጋጃችሁት ጥያቄ ወይም ፎርሙ ላይ ያሉ ጥያቄዎች ማንዳቶሪ ኦር ሪኳየርመንት ካልተሞላ በስተቀር እንዳያልፍ ካላደረጋችሁ በስተቀር ስዋይፕ ስታደርጉ የሚታጡት ጥያቄ እንዳይኖር ማንዳቶሪ ካልሆነ ለምሳሌ ስዋይፕ ካደረጋችሁ ወደ ሌላ ጥያቄ ያሳልፋችኋል። ይሄኛው ጥያቄ ሳይሞላ ማለት ነው። በዛ ኬዝ የሚታጡት ዳታ እንዳይኖር ይሄ ዩዝ ፎርዋርድ ባክዋርድ የሚለው ይጠቅማችኋል። ባክዋርድ ፎርዋርድ ስትሉ ብቻ እንዲያልፍ የምታደርጉበት መንገድ ነው ማለት ነው። ሁለቱንም አንድ ላይ መጠቀም ይችላል። ከፈለኩ ስዋይፕ ከፈለኩ በተን ብላችሁ የምታምኑ ከሆነ ዩዝ ስዋይፕስ ኤንድ በተንስ የሚለው ዲፎልቱ ሴቲንግ ላይ መተው ትችላላችሁ ማለት ነው። ባክ እንበልና ቀጥለን የምናገኘው ማፕስ ነው።
ማፕ ላይ ክሊክ አድርጋችሁ ያሉትን አማራጮች ማየት ትችላላችሁ። ለምሳሌ ሶርስ ኦፍ ማፕ አለ። በነገራችን ላይ ይሄ ማፕ የሚጠቅመን ፎርም ዴቨሎፕ ሲደረግ ጂፒኤስ ፖይንቶችን ኮሌክት እንዲያደርግ ኦር ሎኬሽን ዲቴክት እንዲያደርግ ታዞ ከሆነ ብቻ ነው። ሶርስ የሚለው ላይ ክሊክ አድርጋችሁ ጉግል ማፕ ይጠቀም ኦር ሌሎች የማፕ ሶርሶችን ይጠቀም የሚለውን መወሰን ትችላላችሁ ማለት ነው። ጉግል ላይ እንዳለ ተዋዋለው። ጉግል ውስጥ ራሱ ጉግል ማፕ ስታይሉ ምን ይሆን ስትሪት ዳታ ይጠቀም ኦር ደግሞ ሳተላይት ዳታ፣ ሌላ ሃይብሪድ ምናምን የሚሉትን አማራጮችን መምረጥ ትችላላችሁ። እነዚህ ብዙም ፎርማችንን ወደ ዳታ ኮሌክሽኑን አፌክት የሚያደርጉ ነገሮች ስላልሆኑ መመለስ እንችላለን ትተን። ቀጥለን ኢምፖርታንት ነው ብዬ የማስበው ሌላኛው ሴቲንግ ፎርም ማኔጅመንት ነው። ፎርም ማኔጅመንት ላይ ከገባችሁ በኋላ የመጀመሪያው ፎርም አፕዴት ነው የምታገኙት። ፎርም አፕዴት ለምሳሌ ማኑዋል ላይ ነው ያለው። ይህ ማለት ምን ማለት መሰላችሁ? እዛ ኮቦ ቱል ቦክስ ላይ ፎርም በየጊዜው ልትቀያይሩ ትችላላችሁ። ኢቭን ዲፕሎይ አድርጋችሁ ለዳታ ሬዲ ካደረጋችሁ በኋላ አንዳንድ ማሻሻያዎችን ልታደርጉ ትችላላችሁ። ጥያቄ ልትቀንሱ ልትጨምሩ ትችላላችሁ። እንደዛ አይነት ቼንጆች በሚደረጉበት ጊዜ እዚህ ኮቦ ኮሌክት ላይ መጣችሁ አፕዴት ማድረግ ይጠበቅባችኋል ማለት ነው። ያን ስታደርጉ ማኑዋሊ ነው የምታደርጉት ኦር አውቶማቲካሊ የሚሉትን አማራጮች የሚያስመርጣችሁ ነው። ማኑዋል የሚለው ላይ ክሊክ ተደርጎ ነው ያለው ባይ ዲፎልት። previously downloaded forms only የሚለው ላይ ክሊክ ማድረግ ትችላላችሁ ኦር exactly match server የሚለው ላይ መምረጥ ትችላላችሁ። ለምሳሌ እዚህ ጋር ካያችሁ አውቶማቲክ አፕዴት ፍሪኩዌንሲ የሚለው አይበራም፣ አክቲቭ አይደለም። ምክንያቱም ከላይ ማኑዋል ብዬ ስላለው አውቶማቲክ ብል አይቀበለኝም ማለት ነው። እንደገና ከስርም አውቶማቲክ ዳውንሎድ የሚል አለ፣ እሱም አይሰራም። ብላንክ ፎርም አፕዴት ሞድ የሚለውን ወደ ሌላ ሊቀይረው። ለምሳሌ previously downloaded forms only የሚለው ላይ ክሊክ ላድርግ። ከዛ እዚህ ጋር በሚታዩት መልኩ ይበራሉ ማለት ነው፣ አክቲቭ ይሆናሉ ከታች ያሉት ሴቲንጎች። አውቶማቲክ አፕዴት ፍሪኩዌንሲ ኤቭሪ 15 ሚኒትስ የሚለው ላይ ነው ያለው። በአንድ ሰዓት ውስጥ እንዲሆን ማድረግ ይችላልው ኦር ደግሞ በ24 ሰዓት ውስጥ እንዲሆን መምረጥ ይችላልው ማለት ነው። አውቶማቲካሊ ዳውንሎድ እንዲያደርግ እዛ ፎርሙ ላይ ለውጥ ካለ ዲቴክት እያደረገ ራሱ እንዲቀይር ማድረግ የሚችልበት አማራጭ ነው ማለት ነው። ኤኒዌይስ ኤቭሪ ሃወር ሊበል then አውቶማቲክ ዳውንሎዱንም እንደዛው ማብራት ይችላላችሁ። ሌላው ሃይድ ኦልድ ፎርም ቨርዥንስ የሚል ነው። አዲሱን ቨርዥን ከጫነ በኋላ የድሮውን ሃይድ እንዲያደርግ ማድረግ ማለት ነው። አፕዴትዱ ቨርዥን ከመጣ የድሮ ላይፈለግ ስለሚችል እሱን እንደበራ መተው ትችላላችሁ። ሌላው አውቶ ሰንድ ነው። አውቶ ሰንድ ኦፍ ሆኖ ነው ያለው ባይ ዲፎልት። ይህ ማለት ምን ማለት መሰላችሁ? ፎርም ሞልታችሁ ስትጨርሱ፣ ፎርም ሞልታችሁ ሲባል ዳታ ኮሌክት አድርጋችሁ የአንዱን ዳታ ስትጨርሱ በራሳችሁ ሰንድ ትላላችሁ ወደ ሰርቨር ኦር በራሱ እንዲልክ ታደርጋላችሁ የሚለውን የምትመርጡበት ነው። አውቶ ሰንዱ ኦፍ ነው። እዚህ ጋር ዋይፋይ ላይ ብቻ ስትሆኑ ራሱ ሰንድ እንዲያደርግ ምንም ከእናንተ ፈቃድ ሳይጠይቅ ራሱ እንዲልክ ማድረግ ትችላላችሁ። ኦር ደግሞ ዳታ ስትጠቀሙ ሴሉላር ኔትወርክ በምትጠቀሙበት ጊዜ እንዲልክ ማድረግ ትችላላችሁ። ሁለቱንም ስትጠቀም እንዲልክ ማድረግ ትችላላችሁ። ልክ ጥያቄ ሞልታችሁ እንደጨረሳችሁ ራሱ ይልካል ማለት ነው። እኔ ግን ይሄኛውን አልፈለኩም። በራሴ ሪቪው አድርጌ ፋይናል ላይ ሰንድ ማድረግ ስለምፈልግ ኦፍ የሚለው ላይ ተዋለው። ከዛ ዲሊት አፍተር ሰንድ የሚል አለ። ያ ማለት ሰንድ አድርጎ ወደ ሰርቨር ከላከ በኋላ ኮቦ ኮሌክት አፕሊኬሽኑ ላይ ዳውንሎድ ያደረግነውን ፎርም እንዲያጠፋ ከሱ ጋር የተያያዙ ሚዲያዎችን፣ ሚዲያ ሲባል ፎቶ ሊሆን ይችላል፣ ቪዲዮ ሊሆን ይችላል፣ ኦር ሌሎች ፋይሎችም ካሉ ኦዲዮም ካለ እነሱን ነገሮች እንዲያጠፋ የምናደርግበት መንገድ ነው ማለት ነው። ካልፈለግን መተው እንችላለን። ፎርም ፊሊንግ ላይ ለምሳሌ ኮንስትሬንት ፕሮሰሲንግ የሚል አለ። ይህ ምንድነው? ቫሊዴት አፖን ፎርዋርድ ስዋይፕ ይላል። አንዳንድ ጥያቄዎችን ለምሳሌ የማይሆኑ መልሶችን አስገብተን ከሆነ በእያንዳንዱ ኬዝ ቫሊዴት እያደረግን እንድናልፍ የሚያደርግ ማለት ነው። ለምሳሌ በቁጥር እንድንመልስ የተፈለገበት ቦታ ላይ እኛ በቴክስት የምንመልስ ከሆነ እንዳያሳልፈን ማድረግ ማለት ነው። ቫሊዴት እያደረግን እንድናልፍ። ካልሆነ ደግሞ እዚህ ዲፈር ቫሊዴሽን አንቲል ፋይናላይዝ የሚል ካስቀምጥን እስከ መጨረሻው ድረስ ያቆያል። ፋይናሊ ነው ቫሊዴት የሚያደርገው ማለት ነው። ከነዚህ አማራጮች መምረጥ ትችላላችሁ። ሌላው ሃይ ሬዝ ቪዲዮ፣ ሃይ ሪዞሉሽን ቪዲዮ ማለት ነው ሪከርድ እንዲያደርግ መፍቀድ ማለት ነው። እንደየስልካችሁ የካሜራ አቅም ሊወሰን ይችላል። ይሄ 1080 የሚባል አለ፣ ለምሳሌ 2K አለ፣ 4K አለ። እንደዚህ አይነት ሪዞሉሽኖችን መርጣችሁ ሃይ ሪዞሉሽን ቪዲዮ እንዲቀርጽ ማድረግ ትችላላችሁ። ሃይ ሪዞሉሽን ሲሆን ብዙ ሳይዝ ስለሚይዝ ቪዲዮ አስባችሁ መወሰን ትችላላችሁ። ኢሜጅ ሳይዙንም እንደዛ ኦሪጂናል ሳይዝ ፍሮም ዘ ካሜራ ሳይዙ ከካሜራው ቀጥታ ይሁን ወይስ ይሄ 640 10 24 20 48 ኢሜጅ ሳይዞችን ፒክሰሎቹ መምረጥ ትችላላችሁ ማለት ነው።
ሌላው ዩዝ ኤክስተርናል አፕ ፎር ኦዲዮ ሪከርዲንግ የሚል ነው። እዛ ፎርሙ ላይ ማለትም የኮቦ ቱል ቦክስ ፎርሙ ላይ ፎርሙን ስናዘጋጅ ሴቲንጉ ላይ ዳታ ኮሌክት በምናደርግበት ጊዜ ኦዲዮ ሪከርድ እንዲያደርግ አዘን ከሆነ ኮኔክት የተደረጉ በስልካችን ላይ ማለት ነው ኤክስተርናል አፖችን ይጠቀም አይጠቀም የሚለውን የምንወስንበት ቦታ ነው ማለት ነው። ቢጠቀም መልካም ነው የሚሆነው። እነዚህ ፎርሙላ ጠቃሚ የሆኑ ሴቲንጎች ናቸው። ወደ ኋላ መመለስ እንችላለን። በመቀጠልም ዩዘር ኤንድ ዲቫይስ አይደንቲቲ የሚለው ላይ ክሊክ አድርገን ለምሳሌ ፎርም ሜታ ዳታ የሚል አለ። ይሄ ማለት ዳታውን ኮሌክት የሚያደርግ አካል ሳብሚት በሚያደርግበት ጊዜ ስልኩን፣ ኢሜይሉን ኦር ዩዘር ነሙን ምናምን ወስዶ ከፎርሙ ጋር እንዲልክ የምናደርግበት መንገድ ነው ማለት ነው። ለምሳሌ ዩዘር ኔም ይግባ ወይስ አይግባ እዚህ ጋር ለምሳሌ ሲምፕሊ መላኩ ብዬ መሙላት ይችላል ማለት ነው። ኦኬ ከዛ ፎን ነምበሩንም እንደዛው ማስገባት ይቻላል። ኢሜይልም እዚህ ጋር ማስገባት ይቻላል ማለት ነው። ዲቫይስ አይዲም አለ። በየትኛው ዲቫይስ ነው ወር በየትኛው ስልክ ነው ኮሌክት ተደረገው የሚለውን ለምሳሌ የኔ ዲቫይስ አይዲ ይሄ ነው። ዳታ ኮሌክት ተደርጎ ሳብሚት በሚደረግበት ጊዜ ዲቫይስ አይዲው እዛ ሄዶ አፒር ያደርጋል። ግን እዚህ ጋር ማስተዋል ያለባቸው አንድ ነገር እዛ ፎርሙን ዴቨሎፕ ያደረገው ሰው ራሴም ሊሆን ይችላል፣ ሌላ ሰውም ዴቨሎፕ አድርጎ ሊኮልኝ ሊሆን ይችላል። እዛ ፎርሙ ላይ ዲቫይስ አይዲ ሪከርድ እንዲያደርግ ከተጠየቀ ብቻ ነው እዚህ ጋር ማስገባው ነገር የሚሰራው ማለት ነው። ኢሜይል እንዲያስገባ ከጠየቀ ነው የኢሜይል ፊልድ ካለው፣ የስልክ ፊልድ ካለው፣ የዩዘር ኔም ፊልድ ካለው ነው እንጂ ዝም ብሎ እዚህ ስለሞላን ወደ ፎርሙ ይሄዳል ማለት አይደለም። ፎርሙ ላይ ካልፈለገው አይሄድም መረጃው። ሌላው ኮቦ ኮሌክት ላይ በምንሰራበት ጊዜ ያው አፕሊኬሽኑን ኤክስፒሪየንሱን ምናምን አፕዴት ለማድረግ ወር ለማሻሻል ኮቦ ቱልቦክስ ቲሙ በምንሰራው ነገር ላይ ተመስርቶ አፕሊኬሽኑን እንዲያሻሽል ምንፈቅድ ከሆነ እንድበራ መተው እንችላለን። አይ መረጃዎች እንዲሄዱ አልፈልግም የምንል ከሆነ እዚህ ጋር ዘግቶ ማለፍ ይቻላል ማለት ነው። ያን ያክል ችግር አለው ብዬ ስላላመንኩ እንደበራ ትቼዋለሁ። ሌላው አንሎክ ፕሮቴክትድ ሴቲንግ የሚል አለ እዚህ ጋር። እኔ ኦልሬዲ ፓስወርድ ስላደረኩበት ነው ፕሮቴክትድ የሚል አለ። ለምሳሌ ሴት አድሚን ፓስወርድ። ይሄ የሚጠቅማችሁ ለምን መሰላችሁ? ስልካችሁን ለሌላ አካል ሰጣችሁ፣ ስልካችሁን ሊሆን ይችላል፣ ታብሌታችሁን ሊሆን ይችላል፣ ዳታ ኮሌክት እንዲያደርግላችሁ ዲቫይሱን የምትሰጡት ከሆነ ከላይ የነካከናቸውን ነገሮች ሁሉ ሴቲንጎችን ገብቶ ያ ሰው እንዳያስተካክል የምትከለክሉበት መንገድ ነው። ምን ማድረግ ይችላል፣ ምን ማድረግ አይችልም የሚለውን የምትወስኑበት ቦታ ነው። ሌሎች ነገሮችን ምንም እንዳይነካ አድርጋችሁ ፎርም ሞልቶ ብቻ እንዲልክላችሁ ማድረግ ትችላላችሁ ማለት ነው። የሴኩሪቲ ኢሹ ካሳሰባችሁ ለምሳሌ ሴት አድሚን ፓስወርድ የሚለው ላይ ገብቼ ነው ፓስወርዴን ያስገባሁት ማለት ነው። ሌላው ፕሮጀክት ማኔጅመንት የሚለው ላይ ክሊክ አድርጋችሁ እዚህ ጋር ሪሴት የሚል አለ። ለምሳሌ ምንድነው ሪፕሌስ ማድረግ የምትፈልጉት ኦር ሪሴት ማድረግ የምትፈልጉት የሚለውን እዚህ ጋር መምረጥ ትችላላችሁ። እዛ ስንቀያይራቸው የነበሩ ነገሮችን ሪሴት አድርገን ወደ መጀመሪያው የምንመልስበት ነው ማለት ነው። ለምሳሌ ለሆነ ዳታ ሴቲንጉን አስተካክለን ከሆነ ወደ መጀመሪያው መምጣት ከፈለግን ሪሴት የሚለውን ክሊክ አድርገን መቀጠል እንችላለን ማለት ነው። ሌላው አክሰስ ኮንትሮል የሚል ነው። ሎድ ዲቫይሱን ተቀብሎ የሚሰራ አካል ምን ማድረግ ይችላል የሚለውን የሚያሳይበት ነው ማለት ነው። ለምሳሌ ሜን ሜኑ ሴቲንግ ድራፍቶችን ያሳየው ወይ ያሳየው አያሳየው። ድራፍትስ የሚለው አፕሊኬሽኑን እንደከፈትን መጀመሪያ አካባቢ የምናገኛቸው ነገሮች ናቸው። ኦልሬዲ ፎርም ዳውንሎድ አድርገን ከሆነ እና ስንሰራበት ከነበረ የሚመጡ ሴቲንጎች ናቸው። ዲቫይሱን ተቀብሎ የሚሰራ አካል ድራፍት የሚለውን ማየት አለበት የለበትም? ሬዲ ቱ ሴንድ የሚለውን ማየት አለበት የለበትም? ሴንት የሚለውን አለበት የለበትም? እዛ ጋር ያሉትን ኢንፎርሜሽኖች ፎርም ዲሊት ማድረግ ይችላል አይችልም? እንዳይችል የምናደርግ ከሆነ እዚሁ ጋር ማጥፋት ይቻላል ማለት ነው። ሌላው ዩዘር ሴቲንግ ነው። ሴቲንጎቹን ያሳየው አያሳየው የሚለውን ነገር እዚህ ጋር መወሰን እንችላለን። ሁሉንም መከልከል እንችላለን ኦር ደግሞ የተወሰኑትን ፈቅደን ሌላውን ማስቀረት እንችላለን። ለምሳሌ ሰርቨሩን ማየት ይችላል አይችልም? እዚህ ጋር መከልከል መፍቀድ እንችላለን ማለት ነው። ናቪጌሽን ይወስን አይወስን። ይሄንን ካደረግኩ እኔ ብቻ ነኝ የአድሚን ፓስወርዱን አስገብቼ ሴቲንጎቹን ማስተካከል የምችለው። ቀጥታ ፎርሙን ይዞ ዳታው ሞልቶ መመለስ ብቻ ነው የሚሆነው ማለት ነው። አይ ቲንክ ይሄን የሚፈልጉ ሰዎች ስለሚኖሩ ጠቃሚ የሚሆን ይመስለኛል። እዚህ ጋር ለምሳሌ ፕሮጀክት ሴቲንግ ስታዩ እዚህ ተከፍቶ ነው ያለው። ቢዘጋ ደግሞ ሎክ ነው የሚያደርገው ማለት ነው። እዚህ ጋር ስታርት ፎርም የሚለው ላይ ክሊክ አድርገን ለምሳሌ ይሄኛውን ኤክሰርሳይዝ ፎርም የሚለውን ዳውንሎድ አደረግን አይደለ? ቅድም ስዋይፕ ምናምን ስላችሁ የነበረውን ነገር ለማሳየት ያክል ነው። ለምሳሌ እቺኛዋን ሳልመልሳት እንዲህ ስክሮል አድርጌ ወደዚህ ማለፍ ይችላል። እንደዚህ ማድረግ ትችላላችሁ ኦር ደግሞ ኔክስት ባክ ማለት ትችላላችሁ ማለት ነው። ሁለቱንም ስላደረግኩኝ። ሌላው እዚህ ጋር ያለው ፎርም ሴቭ የምናደርግበት ቦታ ነው ማለት ነው። እቺ ሴቭ ምልክቷ። በመቀጠል እቺ ጥያቄዎቹ እንዴት ይታዩ የሚለው ነው። አንድ ጥያቄ እያሳየን ስክሮል እያደረግን እንምጣ
ወይስ ሁሉንም አንድ ላይ ዘርዝሮ ያሳየን የሚለውን ነው የሚያሳየን ማለት ነው። ለምሳሌ እዚህ ጋር ክሊክ ሳደርግ የመጀመሪያውን ጥያቄ ከላይ ከታች እያለ በዚህ መልኩ ያስቀምጣቸዋል ማለት ነው። እኔ ለኤክሰርሳይዝ ብዬ 2 ብቻ ስላስገባው ብዙ ሊስት አታዩም እዚህ ጋር። በመቀጠል እነዚህ ሶስቱ ቨርቲካል ነጥቦች ላይ ክሊክ አድርጋችሁ ለምሳሌ ኤረር ካለ ቼክ ማድረግ ትችላላችሁ። ትራንስሌሽን ካለው ፎርሙ ትራንስሌሽኑን መጠቀም ትችላላችሁ። ለምሳሌ ቼንጅ ላንጉዌጅ የሚለው ላይ ክሊክ አደረግኩኝ አማሪክም ማስገብቻለሁ ማለት ነው። እዛ ፎርሙ ላይ ስላስገባው ነው እዚህ ጋር መጣው። ለምሳሌ አማሪክ የሚለው ላይ ክሊክ አደረግኩኝ በዚህ መልኩ ይመጣል።